ምክር ቤት የዓለም አቀፍ ብራንድ ነው። በዓለም የኢኮኖሚ ስርዓት ውስጥ መንግስትና የግሉ ክፍለ ኢኮኖሚ ወሳኝ ሚና ያላቸው የልማትና አስተዳደር ምሰሶዎች ናቸው። በዚህ አውድ የመንግስት ስርዓት አስተዳደራዊ አሰራርና ምቹ የንግድ ኢንቨስትመንትና ቢዝነስ ከባቢ በመፍጠር ሚናውን ሲወጣ፣ የግሉ ዘርፍ ደግሞ በተፈጠረው ስርዓት ውስጥ መሪ ተዋናይ በመሆን በንግድ ስራ ፈጠራ፣ በኢንዱስትሪ ልማት፣ በገቢ ማመንጨት እንዲሁም በሌሎች ዘርፎች እድገትና ልማትን ማምጣት ይጠበቅበታል። እነዚህን ሁለት አካላት የየራሳቸውን ሚና በአግባቡ እንዲወጡና ምቹ የንግድና ኢንቨስትመንት አካባቢ እንዲኖር በመካከል የሚያሳልጥና አገናኝ ድልድይ በመሆን ሚናቸውን የሚወጡት ደግሞ የንግድ ምክር ቤቶች ናቸው። በኢትዮጵያም ይህንን ሀገራዊ ተልዕኮ እንዲወጣ በ1939 ዓመተ ምህረት በቀዳማዊ ኃይለ ሥላሴ የንጉሳዊ አስተዳደር ስርዓት በወቅቱ አጠራር የኢትዮጵያ ንግድ ምክር ቤት የአሁኑ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት እንዲቋቋም ተደርጓል። በወቅቱ ዋና ዓላማውም የንግድ ኢንዱስትሪና እርሻ ስራ በኢትዮጵያ እንዲስፋፋ ነበር። ከምክር ቤቱ መቋቋም ጀምሮ በተለያዩ አካባቢዎች መስሪያ ቤቱን በማድረግ ሲሰራ ቆይቶ በ1957 የአሁኑ የምክር ቤቱ ዋና መስሪያ ቤት በቀዳማዊ አፄ ኃይለ ሥላሴ ተመርቆ አራተኛ ቢሮ በመሆን አገልግሎት እንዲሰጥ ተደርጓል። ምክር ቤቱ እንደ አውሮፓውያን አቆጣጠር በ1971 እንዲሁም በ1974 በአዋጅ ቁጥር 148 1974 መሰረት ነጋዴዎች በግዴታ አባል እንዲሆኑ በማድረግ እንደገና እንዲዋቀር ስለመደረጉም ታሪክ ያስረዳል። በአዋጅ ቁጥር 34195 የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በሚል እንደገና እንዲሻሻል በማድረግ አሁን እየተመራበት ያለው አዋጅ እንደገና ተግባራዊ ሆኗል። በዚህ አዋጅ መሰረት ምክር ቤቱ ሁሉንም የክልል የንግድና ዘርፍ ማህበራት ምክር ቤቶች፣ 2 የከተማ አስተዳደር የንግድና ዘርፍ ማህበራት ምክር ቤቶችን፣ 1 ሀገር አቀፍ የዘርፍ ማህበራት ምክር ቤትና 6 የተመረጡ የዘርፍ ማህበራትን በአጠቃላይ 21 ምክር ቤቶችና ማህበራትን በአባልነት በመያዝ በመንግስትና በግሉ ዘርፍ መካከል አገናኝ ድልድይ በመሆን እየሰራ ይገኛል። ምክር ቤቱ በአዋጅ የተሰጡትን ዋና ዋና ተልዕኮዎች ውጤታማ ለማድረግ በተለይም አሁን ያለው የሥራ አመራር ቦርድ ኃላፊነቱን በምርጫ ከተረከበበት ከሐምሌ 2016 ዓመተ ምህረት ጀምሮ የተለያዩ የሪፎርም ስራዎችን ሲሰራ ቆይቷል። የተጣሉብንን የቦርዱ ግዴታዎች በሙሉ በሚገባ እንወጣለን። አመሰግናለሁ። መድረኮች የሀገራችንን የግሉን ዘርፍ እውነተኛ ድምፅ እና የግሉን ዘርፍና በመንግስት መካከል እውነተኛ ድልድይ የሆነ እጅግ ዘመናዊ ተቋም ለመፍጠር ካለን ራዕይ በመነሳት ነው። የምክር ቤቱ የቦርድ አደረጃጀትም ከመላው የሀገሪቱ ክልሎች የተውጣጣ ሲሆን ኢትዮጵያን የመሰለና ለመላው ማህበረሰብ ፍትሃዊ አገልግሎትና ውክልና ለመስጠት የሚተጋ አንጋፋ ሀገራዊ ተቋም ነው። አንዱ ለንግዱ ማህበረሰብ የተለያዩ አገልግሎቶችን መስጠት ነው። ሁለተኛው ደግሞ የአባላትን መብትና ጥቅም ማስከበር ነው። ሶስተኛው የሀገሪቱ ምርቶችና አገልግሎቶች በመላው ዓለም ኢትዮጵያን ጨምሮ በመላው ዓለም እንዲተዋወቁ ማድረግ ነው። ሌላው በሀገሪቱ የንግድና ኢንቨስትመንት ስራዎች እንዲያድጉ ይሰራል። አምስተኛው በመንግስትና በንግዱ ማህበረሰብ መሃል እንደ ድልድይ ሆኖ ያገለግላል። በቀዳሚነትም የምክር ቤቱን ዋና መስሪያ ቤት ከአካባቢው የኮሪደር ልማት ጋር የተጣጣመና ለአዲስ አበባ ከተማ ውበት በሚጨምር መልኩ እንዲታደስ በማድረግ ለንግዱ ማህበረሰብ ምቹ አገልግሎት ይሰጥ ዘንድ የማሻሻያና የእድሳት ስራ ተሰርቷል።
በሌላ በኩል ከውጭ ሀገራት የቢዝነስ ዲፕሎማሲና መልካም ግንኙነት ጋር በተያያዘ ለምክር ቤቱም ሆነ እንደ ሀገር በቀጣይነት ዘላቂ የኢኮኖሚ ግንኙነት፣ ንግድና ኢንቨስትመንትን በማሳደግ ረገድ የኢትዮጵያን ጥቅም የሚያስከብሩ ስራዎች እየተሰሩ ይገኛሉ። የሳውዲ አረቢያ ባለሀብቶችም ይህንን ምቹ ሁኔታ በመጠቀም በግል ወይም በጋራ ከኢትዮጵያ ባለሀብቶች ጋር ማልማት እንዲችሉ ጥሪዬን አቀርባለሁ። የተለያዩ የንግድ ትርኢቶችንና ባዛርና ኤግዚቢሽኖችን በሀገር ውስጥና በውጭ ሀገራት እንዲካሄዱ በማድረግ ለኢትዮጵያ ምርትና አገልግሎቶች የገበያ ዕድል ከመፍጠር አንጻርም ሰፋፊ ስራዎች ተሰርተዋል። ከመንግስት ጋር ያለውን ግንኙነት የተሳለጠ የማድረግ የፖሊሲ አድቮኬሲ እንዲሁም ጥናትና ምርምር እንዲጠናከር የሚያስችሉ ስራዎች በዋናነት ተሰርተዋል፣ እየተሰሩም ይገኛሉ። የንግድና ዘርፍ ማህበራት ምክር ቤት ከልማት አጋሮች ጋር ጠንካራ ግንኙነት በመፍጠር በተለያዩ መስኮች ፕሮጀክቶችን በመቅረጽ በርካታ ስራዎች እንዲሰሩ እየተደረገ ነው። አባል ምክር ቤቶችን ጨምሮ በተለያዩ ዘርፎች የተሰማሩ አካላትን አቅም ለመገንባትም ምክር ቤቱ ባቋቋመው የቻምበር አመራር አካዳሚ በኩል ስልጠናዎች እንዲሰጡ በማድረግ ውጤቶች ተመዝግበዋል። ማህበራዊ ኃላፊነትን በመወጣት ረገድ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የንግዱ ማህበረሰብ አለኝታና ድምጽ በመሆን በሚያጋጥሙ አደጋዎች ቀድሞ በመገኘትና ድጋፍ በማድረግ እንዲሁም ከመንግስት ጋር በመተባበር መፍትሄ እንዲገኝ እየሰራ ሲሆን በሀገራዊ የልማት ስራዎችም የግሉን ዘርፍ በማንቀሳቀስ ረገድም የግንባር ቀደምትነት ሚናውን እየተወጣ ይገኛል፣ ወደፊትም ይወጣል። ምክር ቤቱ የተደራጀና ጠንካራ የሰው ሀብት እንዲኖረው በማድረግና የሰራተኛውን አቅም በተለያየ መልኩ በመገንባትም ውጤታማ የማድረግ ስራ ተሰርቷል። እዛች ካርቶን ላይ የተጻፈችዋን ህግና ደንብ ሳትስፋይ ማድረግ የግድ ነው። በሌላ በኩል ለሴቶች ለአካል ጉዳተኞችና ለወጣቶች ልዩ ትኩረት በመስጠት አዲስ የሥራ ክፍል በማቋቋምም ውጤታማ ስራ እየተሰራ ነው። ለትምህርትና ስልጠና ልዩ ትኩረት በመስጠት በተለይም ከቴክኒክና ሙያ ትምህርትና ስልጠና ቲቢኢቲ አንጻር ልዩ ማስተባበሪያ ክፍል በማቋቋም የሥራና ክህሎት ሚኒስቴርን ጨምሮ ከጃይዜድና ከሌሎች ባለድርሻና ተባባሪ አካላት ጋር በመሆን እየተሰራ ነው። ምክር ቤቱ የሚሰጠውን የምርት ሀገር ሰርተፍኬት ወይም ሰርተፍኬት ኦፍ ኦሪጂን እንዲሁም የኮሚሳ ሰርተፍኬትን ጨምሮ የኦንላይን ዲጂታል አገልግሎት በመስጠት የስልጠና ስራዎችን በኢለርኒንግ የውስጥ አሰራሩን ከወረቀት የጸዳ በማድረግና በሌሎችም አሰራሮች ለዲጂታል ኢትዮጵያ ውጤታማነት ትኩረት ሰጥቶ እየሰራ ነው። ምክር ቤቱ ባለው የህግ ግልግል ማዕከል ሀገር ውስጥ እንዲሁም ከውጭ ኩባንያዎች ጋር የሚፈጠሩ አለመግባባቶች እንዲፈቱ አበክሮ ይሰራል። ቢዝነስ ለሰላም፣ ሰላም ለቢዝነስ ግንባታ፣ በሀገራዊ የጸረ ህገ ወጥ ንግድ መከላከል እንዲሁም በመንግስትና በግሉ ዘርፍ ምክክር ፐብሊክ ፕራይቬት ዲያሎግ ከንግድና ቀጣናዊ ትስስር ሚኒስቴርና ከሌሎች ባለድርሻ የመንግስትና የግል ተቋማት እንዲሁም የልማት አጋሮች ጋር በመሆንም ጠንካራ ስራ እየተሰራ ነው። በመላው ሀገር ምርትና አገልግሎታችን እንዲተዋወቅ የኢትዮጵያ ምርት እንዲሸጡ በሀገር ውስጥ ጨምሮ የራሳችንን ስራ እየሰራን ነው የምንገኘው።
የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በተለይም እንደ ሀገር በተለዩና ትኩረት በተሰጣቸው ዘርፎች ማለትም በግብርና ማቀነባበር፣ በማዕድን፣ በአይሲቲ፣ በቱሪዝምና በሌሎችም መስኮች ንግድና ኢንቨስትመንት እንዲስፋፋ የአቅም ግንባታና ስልጠና፣ የምርምርና የፖሊሲ አድቮኬሲ ስራዎችን በማጠናከር የግሉ ዘርፍ የጠቅላላ ሀገራዊ እድገት አበርክቶ እንዲያድግ ትኩረት በማድረግ እየተሰራ ይገኛል።